the land of illusion. Get funky. On the beat now. On the beat now. Come on. Before I am going to go Conjolo, Nunnaga, Nula. welcome, sir. Here we go now. ከኢትዮጵያ ስንመጣ አንዳንድ ችግሮች ያጋጥሙናል። ምንድነው ትልቁ ችግር? ምንድነው? ቋንቋ። ጎበዝ ልጅ አንተ እንደምትመልሰው ገብቶኝ ነበር። ቋንቋ አለ። አማርኛው ማስቸግሮታል። ቋንቋ Ladies and gentlemen, ክቡራንና ክቡራት እዚህ ለመጣችሁና በዓለም ዙሪያ ይህንን የኮሜዲ ስራ በጉጉት ለምትጠብቁ uno de los más chistosos comediantes en Ethiopia.
to the historical Lincoln Theater in the nation's capital. Directamente desde Washington, D.C., Estados Unidos. Bienvenido a la grabación de lenguaje. ሜድ ኢን አሜሪካ በተሰኘው የመጀመሪያ ፈጠራው እጅ ነሳ ስራውን በተለያየ መድረክ አሳየ ዓለምን ዞረ ዛሬ በድጋሚ ቋንቋ የሚባለውን ፈጠራ ይዞ ብቅ ብሏል ክቡራንና ክቡራት እዚህ ለመጣችሁና በዓለም ዙሪያ ይህንን የኮሜዲ ስራ በጉጉት ለምትጠብቁ በቀጥታ ከዋሽንግተን ዲሲ ሊንከን ቲያትር ኮሜዲያን መስከረም በቀለ Attended. And the millions that will be watching around the world, it's showtime! Thanks for coming out. እንዴት ዋላችሁ? እንደዚህ በራ አርግባቸው። እንደ ዛሬ ቆንጆ ነው እንደ ተመርጦ የመጣው። አረ ገረ እኔ እውነት ጉዳችን ፈላ ወንዶች። ሴቶቻችን እያደር እያማሩ እየቆነጁ ነው የሚመጡት። ቆይ ወንዶች የት ናችሁ? ጥያቄ አለኝ። ያበሻ ሴቶች እያደር እየቆነጁ እየመጡ ነው ወይስ እኔ ተስፋ ቆርጬ ማማረጥ ትቻለሁ? ቁንጅና ግን ምንም አይደል። ቆንጆ ብትሆኑልን ለኛ ነው። ቆንጆ ብትሆኑ እህቶቻችን ናችሁ፣ እናቶቻችን ናችሁ፣ ገርል ፍሬንዶቻችን ናችሁ፣ ወይንም ደግሞ ምን ፈልጋችሁ የወደፊት ምኞታችን ናችሁ። ስለዚህ ይመቻችሁ። ያ ስላበሻ ወንድና ሴት ብዙ የሚባል ነገር አለ እናውቀዋለን። ሴቶች አሜሪካ ስትመጡ ቶሎ ነው ቀና የምትሉት። እውነቱንማ መነጋገር አለብን። አዎ ምክንያቱም እኔ ከእህቴ ጋር የመጣሁት ከኢትዮጵያ ልክ በሁለት ሳምንት ብርዱን አዳፕት አርጋው ጂንስ ሱሪ አርጋ ጸጉሯን ፍሪዝ አርጋ ሃይ እንዴ እኔ ገና ብርዱ ከሰውነቴ አልወጣም ሲሄድ ራሱ ፈረንጆች ያውንና እሷን oh my god you are so beautiful እኔን ዞር ብለው ያዩኝና are you hungry አንድ አብሮኝ የሚሰራ ስፓኒሽ ራሱ hey my friend Usto muy bonita all Ethiopian girls they beautiful what happened to you guys አሁን ያስቃል it's okay ብረት ምናምን እያነሳን ነው ትንሽ ጸጉር መሳሳት
ሽበት ምናምን ነገሮች አሉ ቆይ ትዝ ይላችኋል ኢትዮጵያ አንድ ሽበት ሲወጣባችሁ ከስልክ ሁሉ ትደውላላችሁ አይገርምም ነፍሱ አንድ ሽበት ጭንቅላቴ ላይ ወጣኩ እኔም ሁለት አለኝ ወሬ ነው እዚህ ሀገር አንድ ሽበት ብቻውን አይወጣም ተጠራርተው ቡፍ ባንድ በኩል አይስወር የአሜሪካ ስትረስ ቋንቋ ስለተባለው ሁለተኛ ዲቪዴን ስቀርጽ ጭንቅላታችሁን ለማስገባት እዚህ ስለመጣችሁ በጣም ነው የማመሰግነው ታንክ ዩ ዘንጣችሁ ነው ስል አመራችሁታል አንዳንዶቻችሁ የኔ ዲቪዲ ነው የናንተ ነው እንዴ ነው እዛ ጋር ያለችው ልጅማ ገና ሶታ ጀምሮ እንደ ተስተካክላለች ተረጋጊ ማይክሮፎን ለምን አትወስጂም ነይና መጀመሪያ ዲቪዲን ሳወጣ እናትና አባቶይን አውራዶሮ እንዳጣበሳቸው ተናግሬ ነበር ወንድምና እህቶቼ ደውለው ስልክ እኛስ እንደው ምንም ሜንሽንም አላረከን አሉ አሰብኩት ልክ ናቸው ግን ልንገራችሁ ስለኛ ቤተሰብ እንደ አሜሪካ ሀገር አይደለንም አሜሪካ ሀገር አንድ ልጅ ሁለት ልጅ ነው እኛ እናትና አባት የተወለድነው 10 ነን ከገጠር የመጡ አንድ 7 ልጆች አሉ ቤት ውስጥ ተወልደው ክሌም ያልተደረጉ አንድ 8 አሉ በቃ እኛ ቤት ስትገቡ በቃ እዚህ ገባችሁ ማለት ነው ሞል ታዲያ ስንቱን ስም ነው ማነሳው አይቻልማ እዚህ ሀገር ስመጣ የገረመኝ ነገር ምን መሰላችሁ ቲቪ አንድ ቀን ሳይ የሆን ባልና ሚስቶች ቁጭ ብለው ልጃቸው ጠፍቶባቸው ነው Michael we love you so much I just want my son oh Mike I said what አሰብኩት ኢትዮጵያ እኔ በጠፋ እንግዲህ ከዛ ሁሉ ልጅ አስቡት ማለትም አሁን ከዚህ አንድ ሰው ተነስቶ ባዝሩም ቢሄድ ማለት ነው አሰብኩትና አንድ ሰው ቢሰርቀኝ ያልኩት እንዴት እንደሚሆን ታውቃላችሁኛ ቤት ተሰረኩኝ አይደለም የሰረቀኝ ሰውዬ ገንዘብ ፍለጋ ማዘርጋ ይደውላል ወዘሮ አስካለ አቤት ማስከረምን ሰርቄዋለሁ ወይ ማቼ ሰረከው 2 አመት ሆኖታል ወይ 2 አመት እናማ 20 ሺህ ብር ካልሰጡኝ ልጆትን አልመልስም ምን አልክ 20 ሺህ ብር ሰማ የልጅ ፍቅር ያን ያልካለ ለምን ሌሎቹንም አትወስዳቸውም እና ይሄ ታሪክ ነው ዲቪዲ ላይ የሚወጣው ቤት ውስጥ ህፃኖኜ ምንም ችሎታ የሌለኝ ልጅ ነበርኩኝ ሁሉ ጊዜ እማዬ የሚታሰብ ነገር መልእክት ምናምን ስልክ ትልልቆቹ ነው ምልከውና በቃ አንዳንድ ቤተሰብ ኢትዮጵያ ደግሞ ፊሊንጋችን ምናምን አይጠብቁልንም ስታስተዋውቀኝ ሁሉ እማዬ በስሜቴ ነው የምትረማመደው ምንም ዳታ የላትም እዚህ ሀገር you are beautiful you are wonderful you going to be somebody one day እኛ ቤት ደስ የለም ስታስተዋውቅ ማዘር ይሄ ልጅ ይሄ ተበቃሉ ያልኩሽ ግርማ እና ግርማ የናታና ናሳማቸው ይሄ ደግሞ ዶክተሩ ኪዳኑና ናባዬ ናሳማቸው ይሄ ደግሞ ከታባቱ እንደመጣላቅም መስከረምና እና አንድ ቀን በጣም ተናደድኩኝ እንዴ እማዬ በእኔ ታፍሪብኛለሽ እንዴ ለምንድን ነው እኔን ሁሉ ጊዜ ማስተዋወቅ የሚያሳፍርሽ ለምን በደንብ አታስተዋውቂኝም ማን ነበር ይላስተዋወቀ
የሰፈር ዶሮ እየሰረቀ ያቃተው ልጅ ብየላስተዋወቅህ ሴት ሰራተኛ ስቀጥር አብሬያችሁ ካልተኛው እያለ የሚያባልግ ልጅ ብየልተ እና እንግዲህ እህቶቼ ወንድሞቼ ይሄው ታሪካችን ይሄ ነው ለማለት ነው። እስቲ ደግሞ ወደዚህ ሀገር እንምጣና ስለ ችግራችን እናውራ። ዲያስፖራ ከኢትዮጵያ ስንመጣ አንዳንድ ችግሮች ያጋጥሙናል። ምንድነው ትልቁ ችግር? ምንድነው? ቋንቋ። ጎበዝ ልጅ አንተ እንደምትመልሰው ገብቶኝ ነበር። ቋንቋ አለ። አማርኛው ማስቸግሮታል ቋንቋ። በዛ ላይ ደግሞ ያደነኩ ኢትዮጵያ ልብ ብላችሁ እንደሆነ ጎበዝ ተማሪዎች ጆሮአቸው ትላልቅ ነው። እንደውም ድንገት ሳይ እንደዚህ ብለ የተቀመጥክ መስሎኝ ነበር። But good answer. Very good. ነጮች እንደዛ ነው የሚያገቡላችሁ። እዚህ ከቱላችሁና very good. ቋንቋ ብቻ አይደለም ለነገሩ። ቋንቋ ይባላል እንጂ ቋንቋ አይደለም። ምክንያቱም የእንግሊዘኛ አስተማሪ ኢትዮጵያ እዚህ መጥተው ሲደናበሩ አይቻቸዋለሁ። ስለዚህ ቋንቋ አይደለም። አክሰንት የሚባል ነገር አለ። ማንም አይነግረንም። ስለ አክሰንት አይወራም እኮ። እዚህ መጥተን ስንጨናነቅ ነው አክሰንት የሚባል ቃሉም እንዳለ የምናውቀው። አዎ ምክንያቱም ከዚህ እንደመጣው እኔ የማውቃቸው ነገሮች ሁሉ ተቀያይረዋል። እኔ water ነው የምለው water. What? John? No, John. What? Bob? No, it's Bob. Robert? No, it's Robert. ለነገሩ አሁን እኛም እናበዛዋለን። አሁን ሮበርት ምን አስገባን እኛ ራሳችን? ስፔስ ታረጉሉ ይየለም ኮነት ስራ አፕላይ እህት ያረገችልኝና ስራ ፍለጋ ሄድኩኝ። ሲሄድ ሞንታና አቨኑ የሚባል ነው እና ያቺን ዲክሽነሪ የለቃቀምኳትን እንግሊዘኛ yes of course but also ሁሌ ያው እሷን ተማብኜ ወጣው ማለት ነው። እንግዲህ ከአክሰንት ጋር ልንገናኝ ነው። ከሞጣቴ በፊት ግን እኔ ብልጥ ነኝ። የነጭና የጥቁር እንግሊዘኛ ይለያያል ሲባል ሰማለሁ። ስለዚህ በመስኮት እሾፍ ጀመር መሞከሪያ ማለት ነው። አንድ ነጭ በዛ በብርድ ቁምጣ አርጎ ሲሄድ hello sir hello 1 minute አልኩት። እኛ ደግሞ ችግራችን እንግሊዘኛው ላይ ማግሮምረም እንጨምርበታለን። ማግሮምረም በእንግሊዘኛ የለም። hello you short cold no ነጭው ያዝናል። አሳዘንኩት። where you from አለኝ። ኢትዮጵያ አልኩት። okay I know አበበ በቂላ ኃይለ ሥላሴ ብዙ ነገር አወራ። እኔ ያው ስም ስለሆነች ያቺን ያስኩት ደስ አለኝ። እንዴ ኢትዮጵያ አልኩት። ገባው። እሱ ደግሞ እና ኃይለ ሥላሴን ተናገረ። አረ ኮሙኒኬሽን አልኩኝ። በቃ እቺ ነው ብዙ ነው ያወራው እሱ። ከዛ ቤት ሄድኩና ጉራ ያው አለብን አይደለም አንዳንዴ ከኢትዮጵያ ስንመጣ እህቴ ደውላ የጠፋ አለችኝ። አይታቸው ልጄ ከሆነ ነጭ ጋር ስናወራ አሁን ጣመኝ። ቆይ ደግሞ የጥቁር አክሰንትን ትራይል አርጋልኩኝ። ጠበኩኝ። አንድ ሽማግሌ አለ። ሽማግሌ ጥቁር ነው። ሄድኩኝ። አሁንም you look like ጋሽ ማሞ እለትል ስለው
እሱ ምንም እንትን አለኝ ወሬ ጀመረልኝ ስለሆነ ጻልኝ Yeah, damn boy, I was sitting down there for the last 25 minutes. A little boy came and he got that bam, I said, God damn, he was trying to get the fun. አልኩኝ አንድ ቃል እንዴት ሰው አያገኝም አንድ ቃል ደሞ እኮ ጉራይ ዋት አልኩት ደገመው A little boy got በእውነት ነው ምላችሁ ያኔ ነው ተስፋዬን የቆረጥኩት እንግሊዘኛ ከዜሮ ክፍል የጀመርኩት ያኔ በቃ ደናይ እንግሊዘኛ ደናይ ከዜሮ ክፍል ይጀምራለሁ በቃ ሁሉ ነገር ከእንደገና አጠናለሁ አልኩኝ ከዛ ስራ ስትገባ ትለማመዳለህ አሉኝ እህቶቼ እና ያው የዚህ ሀገር እህቶች ታቋቻለሽ በር ዘግተው ሂድ ድፈር ጎ ሄድኩኝ ከአክሰንት ጋር እንግዲህ መጀመሪያ ትውውቄን ሄድኩኝና ጣሊያን ነው ፒሳ ቤት ነው ሄሎ ሰር you know Montana Avenue አልኩት ጣሊያን ነው hey how you doing man how you doing hey my name is Tony what's your name መስከረም no I can't say that I'm gonna call you Mike my name is Mike hey Mikey I'm Italian my name is Antonio but people call me Tony do I like it ምንድነው የሚያወራው ሰውየው This is what you gotta do, eh? Just keep down the street. About 3-4 miles, bada boom, bada bam. You see a big light. It's in Montana Avenue. If you don't see that light, that means you lot. You don't understand, you know what I'm saying? ሰደበኝ ወይስ ምንድነው ያለው አልገባኝም ኦኬ ሰር ኖ ፕሮብለም ሲሄድ ስፓኒሽ አገኘሁኝ ስለ ስፓኒሽ አንድ ነገር ምሰማዋለ ስፓኒሾች እንግሊዘኛቸው ደካማ ነው ይባላል ያ እኔ በዛች ባቀሜ ደረቴ ነፍቼ ነው እሱ ጋር ያድኩት ጉራይ ሄሎ አሚጎ you know Montana Avenue Montana Avenue. Ay. Okay. You keep going straight, my friend. Keep going straight. You keep going straight. Keep going straight. You keep going straight. You keep going. እንዴ ይሄ ሰው ያገሬ ሊመልሰኝ ነው እንዴ After five miles, you see a big sign. It says Montreal Avenue. You back your car. No, I didn't say Montreal. I said Montana. Ay. Montreal no good? Man, you're wasting my time. I wasting your time? What about my time? አረገረግ በእንግሊዘኛ ተላልኩና ትቼው ሲሄድ በጣም የሚገርም ነገር አየሁኝ በቃ በጣም ኒውዮርክ ውስጥ ኤክስፔክት ማታረጉን ነገር አንድ ጃማይካዊ የኃይለ ሥላሴን ቲሸርት አርጎ እንዲህ ያለ ይመጣል በእውነት ነው የምላችሁ አንዳንዴ እኮ ችግር መጥፎ ነው አበሻ ያየው ነው መሰለኝ ራስታማን you know Montana Avenue please ለሥላሴ ስለው Badia Sladi Bandia Siant, ya come to give it city, ya got lost. Brum! Excuse me? I'm gonna tell you how to get to Montana Avenue. Pay attention! What do y'all gonna sound just like all the day? Y'all come to bedroom any time of the day. Red light, make a light. እዛ ቆሜ ልጻፍ ወይንስ ልደንስ ጭንቅላቴን እንደዚህ ነው ያዛዞረብኝ እንደዚህ ከዛ ጭንቅላቴን ትንሽ አረጋግጬ it's okay no ኃይለ ሥላሴ ነው ሞርጉድ ያልኩኝ ሲሄድ አንድ ናይጄሪያዊ ቆሟል ናይጄሪያዎች ደግሞ መከበር ይወዳሉ አንቱ ምናምን በልክ እንደኛ ትልልቅ ሰዎች እኔ እንኳን የማከብርበት እንግሊዘኛና ቆሟል የሹራብ ኮፍያ አድርጎ ቆሟል ሄድኩኝና excuse me boy ተናደደ Is this how you talk to your father?
Is this how you talk to your mother? Is this how you talk to your lady? ረበለው ጩኸት በእንግሊዘኛ ለመጀመሪያ ጊዜ ቆምኩኝና ኦኬ አላከበርኩትም ዩ ማለት አንተ ነው ዮዮ ሲሉ ሰምቻለሁ አንቱ መሆን አለበት ዮዮ ሶሪ የባሰ ተናደደ Can you help me? Yeah. You make left, and left. Wait, if I make 4 left, I'm going to come back here. That is right. Maybe when you come back, you have some respect for me. Ah! እሺ አልኩኝና እውነት ቋንቋ ያኔ ቋንቋ ደህነት እንደሆነ ያኔ ያወኩት ሙልጭ አርጌ በሰደው ደስ ይለኝ ነበር እሱንም ትቼ ሄድኩኝ ሲሄድ አንድ አሮጊት ጥቁር አሮጊት ናቸው በዋክ አሁን ማበቃ በዚህ ፖይንት ሰው መጠየቅ ፈራሁኝ እና አንድ አሮጊት በወከር እያሉ ሲሄዱ ያው የትም አይሄዱም ብዬ Mom, you know Montana Avenue alquacho. Can you tell me? Just follow me. ያበሻ ነገር ይሉን ታይዞኝ ትንሽ ተከተልኳቸው አንድ ነገር የሚባል ነገር አለ እኛ እንግሊዘኛ የማይገባን የብሪቲሽ አክሰንት ስላለን ነው no we're not ውሸት ነው የለንማ ደከት ይመጣ የለንም ስጃጃል የሆነች እንግሊዝ ያገኘዋት good morning madam አበሻ ያገኘው ነው መሰለኝ በቃ you know Montana Avenue ስላት oh well as you can see I am not from this area however ትምህርት የታሰብኩት እንደዚህ አይነት ትምህርት ሰምቼ አላቅም እንደዚህ እዛው ቆሜ ማሰላሰል ጀመርኩኝ እንዴ ኢትዮጵያ እንግሊዘኛ ከየት ነው ያስተማሩን ከሶማሌ እሷንም ትቻ ሲሄድ በጣም የሚገርም ነገር ኒውዮርክ ውስጥ አንድ የሆነች አበሻ ኒውዮርክ ውስጥ አበሻ ማግኘት በጣም ከባድ ነው ሮለር ብሌድ አርጋ እግሯ ላይ አይቻላቅም እኔ ስትል እኔ እውነት እግሯ ምን ላይ ምን እንዳለ አላወኩኝም በስሜት ብቻ ቆሜ ነይ 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 ልክ ስትመጣ ወገቧን ወይ አበሻ አገኘ ስላት can I help you no አንቺም በእንግሊዘኛ ታይ okay so ምን ፈለክ ተረጋጋ okay ቆይ ምናምን ልቀቀኝ ምናምን እዚህ ሀገር ሲነካኩ አይወዱም ሴቶቹ እኛ አንገስር ብብትር ምናምን እንስማለን ቆይ እንትና እዛ ስፔስ ያስፈልጋል ገባ እሺ ጎ ቀጠል እንትን ሞንታና አቨኑን ታውቂዋለሽ አልኳት ለካ እሷ ይሄ አንዳንድ ሴት አላቅም የማይል ሴት አለ አይደለም ያ Montana እንትን ጊዜ yeah I mean Salim you can go this way no I mean you can go that way again why so just go this way and now ዝም ብለህ ሂድ okay you go then ዝም ብለህ ሂድ እና ትልቅ ኢንተርሴክሽን አለ እዛ ላይ ራይት አድርግና አሁንም ዝም ብለህ ሂድ በቃ ዝም ብለህ ሂድ እና የሆነ ጋዝ ስቴሽን አለ እዛ ማፕ ይሸጣሉ ደሞ እኮ አታፍርም you got it ሶስት ጊዜ አረሳውም አንቺን መርዝ መጋት ነው ብዬ
ከዛ በቃ አስጠላኝ ተስፋ ቆረጥኩኝና ስራው የሚቀር እንግሊዘኛ ላሻሽል አልኩና ወደ አፓርትመንት ልገባ ስል ይሄ ድሮ ነጮች በቴሌቪዥን የምናያቸው የሚያብረቀረቅ ጸጉር ምናምን ያላቸው ነጭ አገኘሁኝ። እስቲ ቆይ መጨረሻ ልሞክር አልኩና እንደው ምን አለ ትቼው ብገባው ኖሮ ሳሪዮል ማለት ቻንስ አልኩኝ። ያበሾ ሲደክመን ደግሞ ቃል እንጎትታለን። ለካ እሱ ጥቁር የማይወድ ሬሲስት ከሳውዝ ነው። ገና ደሙ ፈልቷል ለካ ሳይኝ። እኛ ደግሞ ስላልተገዛን ሬስ የሚባል ነገር አናቅም። ምንም እንደዛ ነገር ለካ እሱ ገና አስጠልቼዋለሁ። God damn boy, I have never seen a black man with a funny accent before. Where the hell you from, boy? Ethiopia. Ethiopia. Who? ወነድ የሆነ ነገር ስትጣልኝ እንደዚህ ሲለኝ አልኩኝ። አሜሪካ ቁጭ ብሎ ኢትዮጵያን አያውቅም። ይሄንን ጭንቀቴንማ ተሸክሜ ቤቴ አልወስድም። ሙልጭ አድርጌ ልስደበውና እሱ ላይ አራግፌበት ልግባ አልኩት። ልሰድበው ቀና ስል ለካ እንግሊዘኛ አልችልም። እናንተን አላውቅም። እኔ ግን ምንድነው የማደርገው? መጀመሪያ በአማርኛ ሙልጭ አድርጌ አንጀቴን ቅቤ ካጠጣ በኋላ ተመልሼ ሞካክራታለሁ በእንግሊዘኛ። Listen sir, በጀግንነታችን ዓለም ያወቀን እንዳንተ አይነት ነጭ ያልገዛን ሚኒልክ በጡጫ አበበ በሩጫ መንጌ በግልምጫ በየኦሎምፒኩ ዓለም የፈራቸው ባንዲራ የሚለብሱት የኛ ልጆች ናቸው። የሰው መጀመሪያ የነ ሉሲ ቤት ጽላት ያደረባት ያስርቱ ቃላት የራሳችን ፊደል ያለ ነቀን ጸ ጨ ጰ ቋን ምንጽፍበት የራሳችን ቋንቋ የተከበርንበት እኛ በአገራችን መፎደድ በእጃችን ሹካ አስወግደን በእጅ የምንበላ የቀሳውስት ሀገር የነ ላሊበላ የሴቶቻችንን ውበት ዓለም ያደነቀው ቀረ እንዴት ሆነ ነው እኛንም ማታቀው? What the hell did you say, boy? በእንግሊዘኛ ላቀውማ ምን አስደበቀኝ? ከዚህ በመቀጠል ኢትዮጵያ ያለሁኝ ያኔ ሁለት ጎረቤቶች ነበሩን። አንደኛዋ ልጃቸውን አሜሪካ ልከዋል፣ አንደኛዋ ደግሞ ልጃቸው አረብ ሀገር ልከዋል። እና ሁሌ እናቶቹ ሲጣሉ በቃ ቶሎ በልጆቻቸው ነው የሚሰዳደቡት። እና ሁሉ ጊዜ አረብ ሀገር ልጅ ያላቸው ሴትዮ በጣም የሚገርማችሁ ነገር እሳቸው ናቸው ቤታቸው የሚቀየረው የሚታደሰው ምናምን የሚለው። ልጃቸውን አሜሪካ የላኩት ሴትዮ ደግሞ በጣም ይናደዳሉ። ልጃቸው ትምህርት ላይ ነኝ ብሎ በቃ እዛው ነው ያለው፣ እዛው ነው። አሁንም አሜሪካ መጥቼ እየተማረ ነው። እና ከዚህ በመቀጠል ሁለቱ እናቶች የሚያረጉትን ጭውውት እጋብዛቸዋለሁ። እንደው እንኳን ጾም ጋሙ ፈታሪ እንኳን ፈታሪ ምንም ባጾምም አዴ እኔማ መጾም ፈልጌ ነበር። እድሜ አሜሪካ ያለው ልጄ እሱ ነው። አጥንቴ ሳሳ ጸጉሬ ከረደደ ብለው የ6 ወር ወተት ተከራየ። ታዲያ ገና የጎረቤት አፈልቼ የ6 ወር ወተት ላባክ ታውስ ምን ሐሳብ አለበት? ገሃነም ገባ ነኝ። እሱማ በደና ጊዜ ገነት አሜሪካው ገባ። ቢሆንም ቅዱስ ገበያ አንተ ጠብቀው፣ ምቀኛ ሸረኛ አንተ ያዝልኝ። በተለይ እንደው ሳይናገሯቸው ቱግ ሳይረክሷቸው ቦግ ከሚሉ እነዚህ ነገረኛ ጎረቤት አንተ ጠብቀኝ። በተለይ ቻቻ ተጠብቅ። አሁን ተሳሰማና ቻቻ
ዛሬ ማጾሙ ተፈታ የሚችላት እንደው ቅዱስ ገብርኤል የምትናገረው ነገር በጆሮዬ ገብቶ የደም ግፊት ከፍ እንዳያደርገው እንደው አምላኬ እንደው የጆሮ ኮንዶም እንዲሆን ለጥፍልኝ እውነቴን ነው ሰው ዛሬ እኮ ሞባይሉ በየቤቱ ቻት እያደረገ እንኳን አደረሰሽ ይባባል እሷ ይሄ ሚላሷ ቻርጅ አድርጋ ልትለቅብኝ ትመጣለች ገብርኤል እንደዚህ ቡና ያርግሽ ገብርኤል እንደዚህ ቡና ያርግሽ አቺ እንደ ገብርኤል እንደዚህ ቡና ያርግሽ ለአንቺ ጋጋዋ ነይ በቁም ነውኝን ወደ ሰርግልኝ ይሄ ደንቃራሽን ሰብስቢው ደንቃራ እንደ ዘንድሮም ጾም እኔን የጓዳኝ የለም ገና ጾም ላይ ነኝ ብዬ እኮ አንገቴን ደፋ ባረግ እንቁላሌን የት ልጣላለች እናሳ ልጅሽ አሜሪካ ቢሄድሳ ምን ይጠበሳ ያንቺም ልጅ የሄደበት ሀገር ቋንቋቸው ሌላ የኔም ልጅ የሄደችበት ሀገር ቋንቋቸው ሌላ ያንቺም ልጅ ባሮፕላን የኔም ልጅ ባሮፕላን አረብ ሀገርን ፈረንጅ ሀገር አይደለም ያለሽ ማን ነው ቆይ እንደው አቻቻ ታዲያ አለን ተኳኩለን ጉዳንሰ እንግሊዘኛውን ተይው ተኳኩለን ምን ያደረግሽ ነው ይሄ ያልፈነዳ ፈንድሻሽን ደጅ አትበትኝ አልኩኝ ይሄ እኮ የአሜሪካን አገር ፈንዲሻ ነው የአሜሪካ አገር ፈንዲሻ አይፈነዳም የአሜሪካን አገር ፈንዲሻ ፈገግ ላይ እንጂ አገጥም የአሜሪካን አገር ፈንዲሻ ሎካል አይደለም ሎካል አይደለም ሎካል የሚጠቀመው ሲያልፍ የማይነካካል ልጄ ከአረብ ሀገር የላከችው ፈንዲሻው ከዚህ የፈነዳ ይሄዳል አስፋልት ያቋርጣል ቀለበት መንገድን አልፎ ይሄዳል እንኳን ፈንዲሻውና ብረት ድስቱ ራሱ ይክለፈለፋል ይሄዳል አቺ አረብ ሀገር ምን ማይፈነዳ ነገር አለ አረብ ሀገር ሁሉ ነገር ይፈነዳል አረብ ሀገር ቦምቡ ይፈነዳል አረብ ሀገር የአሜሪካ ወታደር ይፈነዳል አቺ ለፈንዲሻ ይገርምሻል ገና ልጅሽ ፈንታ ጆሮዋ በፖስታ ይላክልሻል አንቺ የኔ ልጅ አሜሪካን ሀገር እንዴት እንደሄደ ታውቃለሽ አውቃለሁኝ እናውቃለን ያንቺም ልጅ የኔም ልጅ ድብ ይሞሉ ያንቺ ልጅ በኋላ ሾልኮ ጥቁር በግ ይዞ ቤት ሄደ እናውቃለን ብንናገር እናልቃለን ደግሞ የምሰማው ነገር በየጎረቤት ይሄድሽ የኮሽን ምንጃ አሜሪካን አገር ቢሄድ መኪና ይጠብቃል ምናምን የምትይ ምንድን ነው መኪናማ ይጠብቃል ይጠብቅ የአንቺ ልጅ አረብ ሀገር ሄዳ ህፃን አይደል የምጠብቅ ምን ህፃን ከነናቱ ከናባቱ ከነግቢያቸው ከነውሻቸው ከነመኪናቸው ይቺ የጠቅላላ ጠባቂ ናት ጠብቋ አጋሁ እምትይን ሁሉ እንሰማዋለን ከየጎረቤቱ የቻቻ ልጅ ትላለች አረቦቹ አንዴ ከመስኮት ይገፈትሯታል አንዴ ከፎቅ ላይ ትዘላለች አንዴ ከተራራ ላይ ትዘላለች የኔ ልጅ እኮ አረብ ሀገር ሄደችው ልትሰራ ነው እንጂ አየር ወለድ መሰለችሽ እንዴ ከሰማይም ላይ ትወርወር ምን ታሻገርዳሽ እንጂ እኔ አንቺን ፓራሹት ዘርጊላት ብዬሻለሁ በገቤ አትከፊኝ በናትሽ ቡና ጠጣበት በገቤ እንደው ከአንቺ ጋር ከምጨቃጨቅስ ገብሬ እንደ ያቡንሽ የሚያቦ ነገር ያቡንሽ ወራ እኔን ለማስቀናት እንግዲህ አንድ ነገር ልዩ ኃይላከላትን ይዛ ለመምታት ነው ይወታዘቡኝ
ውጭ ሀገርና አገር ውስጥ ያሉ ዘመዶች እንኳን አደረሳችሁ ምልበት ነገር አለ አቺ እንደዚህ አይነት ነገር አታቂም ኩኩዬ የላከችልሽ ነገር አለ ኩኩዬ የላከችልሽ ምንድን ነው ኩኩዬ የላከችልሽ ሬዲዮን አለ እዛ ጎማ ላይ ቆመሽ ጣቢያ በፈልጊ አቺ የታቀረሽ አቺ የታቀረሽ technology ነገር ማለት የትግራሻ ታውቂያለሽ እስቲ አረብ ያገር ዛሬ ዘመዶቼ አረብ አገር ሰላምና ጤና ያልቀና ሰንድ አሁን ደግሞ እስራኤል ነው እስራኤል እንኳን አሁን ይመሻል ግን በጧት እንዲነቡ በሳይለንት ነገር አድርጌ ማይክሬ ታዲያስ አለና ያልቀና ሰንድ ሰኔ አጂ ታታ እኔ እንዳንቺ ጫማ ኮንጎ ምናምን አጨርስም ማለት ቤተክርስቲያን ምናምን እያልኩ አይሄድም እና ስለተ በኦንላይን ነው የምከፍል በኦንላይን ነው የሚከፈል ስለት በኦንላይን አንቺ የመጣ ኃጢአት እኔም እንዳይነካኝ ምን ስለት ምን ለመሆኑ ምን ተስለሽ ደረሰልሽ የገብረ ስለት አለ ምን ስለት ያቺ አገበት ያለች ትንሽ ተይ ዲቃላ መጣ ስን የገብረ የሚሳነው ነገር የለም ቦጭ አደረገው አሁን ስለት ይከፍላል ለቅዱስ ገብረ አንድ ጃንጥላና እኔ ያልቀና ያው ለብርጧፍ አንጦፍተፈሽ ሸን God bless you አሉ God bless you God bless you ካቺ ጋር ስጨቃጨቅ ልጄ እንደምናደክ ሳለው ረፈደብኝ ወይ በሱ ልትው ነው ጉዳ ይሄ መኪና ደግሞ መቼ ጋዛ አተ የነጭ ዘበኛ አትቀር አላልኩ ለምን ትቀጣለህ አበና በቃስ በግ አተ መኪና ገባ በቃ እሱ ገባ ውሸት መኪናም ገባ ነጭ ዘበኛም ገባ በቃ ገባ ግቢ አትም ግቢ በቃ ሜዳ በቃ ጉድ ናይት ገባ በቃ እንግዲህ ምን ትሆኚ ገባ እንደዚህ ነገር ያለሽ እንደዚህ አይነት ምቀኛ ባለበት ሀገር ቴክኖሎጂ ምንም ነገር አይሰራም እንደው አሁን ወሬኛ ከምቀኛ ጋር አቺ የማይበላሽ ነገር አትከኪ ግቢ በቃ ግቢ እንግዲህ ምን ይሆን አሜሪካን አገር ወሰደ ማከካ የማይበላሽ ለታኪያለሽ ያለሽ እንግዲህ ቴክኖሎጂ ላሳይሻ ላስተምርሻ ያለሽ ከአረብ ሀገር ልጄ ይሄንን ላከችልኝ የሞጃ ሹካ ነው የታውቃለሽ የሞጃ ሹካ ነው ወደ ያየሽ ታያለሽ ጀርባ ማከኪያ ነው አዮ ጀርባ ማከኪያ ብቻ አይደለም ካከክሽ በኋላ ይሄንን ስትጫኙ ሎሽን ፍጭጭ ያደርግልሻል ላሸቦሽ ማለት ነው እንደዚህ የምትቃቢው ነገር ማለት ነው አፈገበ ከአረብ ሀገር እንዴት እንደዚህ አይነት ነገር ነው እንጂ የቴክኖሎጂ ነገር የታለ ወደ ቀናሻ እንግዲህ ይደረግ ይታከካል ጊዜ ሲገኝ ይታከካል የሚያትከክሽ አንቺ አረብ ሀገር በጣም ትኮሪያለሽ የቤትሽ ነገር ተቀየረ ቅንቅን አደረገ አየሽ አንቺ አሜሪካ ሲያለሽ እንጂ ምን አሜሪካ ልጅሽ ታየ አይደል እንዴ ታየ እኮ በአመት አንዴ ይመጣና ባዶ እጁን ይመጣና ውሃ በጠርሙስ ይዞ አዲስ አበባን ሲዞር ይውላል እና ታዲያ ከአሜሪካን አገር ድረስ መጥቶ ጠላ
በጋን ይዞ ውሃ ነው ይዞ ባዶ እጁን የኔ ልጅ እኮ አረብ ሀገር ብትኖር ነው ይሄን ሁሉ ቤቱን የሞላችው። አሁን አቀየረች፣ ሶፋ አቀየረች፣ ኮርኒስን ቀየረች። ያንቺ ልጅ ምን አረገልሽ? የቤትሽን ሸራ እንኳን አልቀየረም፣ የእግርሽን ሸራ ጫማ አልቀየረም። በመጣ ጊዜ ተንጦልጥሎ ሸራተን ያርፋል። የሸራ አራጊ ልጅ ሲናደድ ሸራ አባላት ሸራም ሲባል በገብ እንደው ያኔ ልጅ እኮ አሜሪካን አገር እየተማረ ነው። ቀስ ብሎ ይሰራል፣ ቀስ ብሎ ያመጣል። ትምህርት መቼ ነው የሚያልቀው? እንዴ መቼ ነው የሚያልቀው? ኢትዮጵያ ብና 12ኛ ክፍል ጨርሶ ሄደው ነው ወይስ አሜሪካ ሲገባ ከዜሮ ክፍል አስጀመሩት? አንቺ ምን አገባሽ? አንቺ ቀስ ብሎ ይባላል። ለነገሩ ልጅሽ እንኳን የአሜሪካ ትምህርትና ሕፃንም ሆኖ መልእክትም አይገባው ነበር። እንዴት አድርጎ ይገባል? እናንተ በቀን 10 ጊዜ የረገማችሁ እንዴት አድርጎ ይገባል? ያዚህ ሰፈር ግማን እንኳን አሜሪካን አገር አይደለም ሰማይ ቤት ድረስ አብሮ ይሄዳል። ትምህርት እንዴት ይገባል ልጄ? ገና አንቺ የቻቻ ኮንጎ ቀየረች ብሎ ልጄ ከትምህርቱ ይደናቀር እኔ ኮንጎማ አይነካካኝም። አውቂ እንዳለ ጫማሽ በሙሉ አውቂው። አውቂው ፈንጂ ስሚ የኔ ልጅ ነች ከፈረንጅ ሀገር የመጣች የምትመስል እንጆሪ እኮ ነው የምትመስለው። በገቤ የት ነው ውጭ ሀገር ያንቺ? በመጀመሪያ ነገር አረብ ሀገርን ውጭ ሀገርን ያለው ማን ነው? አረብ ሀገር ውጭ ሀገር አይደለም ያለው ማን ነው? አረብ ሀገር እኮ ቻቻ እዚህ እንጦጦ ተራራ ላይ ሆነሽ እንደዚህ በወደታች ብትታይ ብታይ አረብ ሀገር ወለል ብሎ የሚታየው። አሁንማ እንደውም ይሄ ቀለበት መንገድ እየሰራ ነው። የቀለበት መንገዱን እንደዚህ ሸዋያ ነገር ካርገው ሎንችና ምናምን ይገባል። ያን ጊዜ ልጅሽ በቀን 10 ጊዜ ክውክው ትላለች። ችከውካው ሰሚ አንሱማ የኔ ልጅ እኮ ውጭ ሀገር የሄደማ የኔ ልጅ ነው። የኔ ልጅ አሁን ትምህርቱን ሲጨርስ ሰርፕራይዝ አለሽ ብሏል። እኔ እንግሊዘኛውን ተይዋል። ሰርፕራይዝ አሁን ደግሞ ሰርፕራይዙን ያውቃለው። ምን ያደርግልሽ ነው? ጡቴ ላሰራ ነው። ጡቴ ይሰራ ነው። እንደዚህ አድርጎ እንደዚህ እየተከፈተ ምናምን ነገር ለብሶ እንደዚህ እንድልል ይሰራ ነው። እንደዚህ ይሰራ እንደዚህ አንቺ መክረሽ ጸባ የለሽ እንደው ዝም ብሎ እየተቀመጠ ጥቅም የሌለው የወንድ ልጅ ጡት ማለት ነሽ። ጉረኛ የሰው ጉረኛ ምንም ቢለወጥ እሱ ምንም ለውጥ አታመጭም። አንቺን እንደ ወርቅ አስጨፍልቆ ነው ማሰራት ያለበት። ምነው የማይታየውን ትቶ ስሚ የማይታየውን ትቶ ይሄ ጸጉርሽን የምትተኪውን ዊግሽን እንደ ቡታ ጋር ክር የምትቀያይሪውን ለምን ቋሚ ያስተክልልሽ? የማውቅ ነው አንቺ ቋሚ ምነው የአንቺ ዊግ እንደው እንደዚህ ከአንቺ ጋር አብሮ ሲኖር ጊዜ የራስሽ ይመስልሻል? እኔ ይሄ አገር ያወቀው ፀሐይ ያወቀው ጉዳይ ነው። የራሴ ጸጉር ነው። ምነው ከትናንት ወዲያ ለቅሶ ቤት አይቼ ጸጉርሽ አጭር አልነበረ እንዴ? ታዲያ ከትናንት ወዲያ አየሽኝ እንግዲህ ከትናንት ወዲያ አለ ትናንት አለ ዛሬ ሙሉ ቀን አለ ጸጉር ያደጋ በ3 ቀን አንቺ በ3 ቀን ጸጉር ያድጋ በቀና ልቦና ካየሽው በ3 ቀን ጸጉር ያድጋ። እውነት ነገር ጸጉርሽ ያድጋ? ጸጉር ለብዬ ለራሳና መነጫጨት የለብኝ። አንቺ ነገር እውነት አንቺ ነገርኩሽ እኮ ሰው አታምንም። እንደው ሰው ማታምኝ ጉድ አንቺ ነሽ። በጣም ቆንጆ ጸጉር አለሽ። እንደሱ አሁን ቡናችን ብጠጣ ጥሩ ነው። እንጠጣ። What's up, my people? Dance in our life, no? Huh? Okay, no?
ድሮ እንደንስ ነበር እኔ ወደ ስለ ዳንስ አንዳንድ ነገር ልናገር ወደ ስቴጅ ሲመጣ እንዲህ ስለንስ ነው ኢነርጂ ማገኘው ባለፈው የሆነ የቸርች ፈንድሬዚንግ ነበረ ሳይነግሩኝ ነው ምንም እንደሆነ አላቅም ከፕሌን እንደወጣው ስቴጅ ላይ ድም ሲል እኔ የብልግና ዳንሴን አመጣሁት ፍላፊት ትልቅ ወፍራም ሴትዮ ተቀምጣ አረባክ ይቅርታ ማማ መልሰዋለሁ ጭራሽ አባሰው ዳንስ ተቀይሯል ማጋድ ጭፈራ ምናምን ትወጣላችሁ ድሮ what happened ድሮ ወንድና ሴት እየተያየ መደነስ የት ሄደ ታዲያስ እንደነሽ ቅድም እዛ ጋር ቁጭ ብዬ ነበር ታዲያስ 5 ደቂቃ ካወራ በኋላ አበሻንሽ ያውኑ አራዶች እውነት ፊታቸውን እኮ ያሳዩም እኔ በቃ አሁን ያማርጀቴን ያወኩ ነው ወጣቶቹ ልታስደንሷቸው ስትመጡ ፊታቸውን አይሰጧቸውም ዞር ብለው እንደዚህ ነው ቆይ ብዬ ዞሬ ወደ ፊቷ ስመጣ ትዞራለች እሷም የሆነች ልጅ እውነት ለአንድ ለሁለት ሰዓት አብሬ ያደነስኩኝ እሷ ፊቷን ማዞራለች እኔም ፊቴን አዞሬ 2 ሰዓት አብረን ደንሰን አሁን ልጅቷን ባት አላቃትም አላዩአትማ ደግሞ ኩስትሪያቸው ነው የሚገርመኝ እንዴ ዳንስ ደስታ አይደል እንዴ no one is saying I'm missing the point here እኔ በቃ ለምኛ አበሻ ነኝ I don't know መኮሳተሩ it's okay I mean መለወጥ ምናምን ያለ ነገር ነው ግን ሲለወጥ የሆነ አዋጅ ምናምን ያስፈልጋል እውነት ምክንያቱም ቆይታችሁ ክለብ ስትሄዱ እንደዚህ አይነት ነገር በቃ ያስደነግጣቸዋል አሁን ያበሻ ዘፈኖች ተቀይረዋል ድሮ አማርኛ ኮና አማርኛ ነው በአማርኛ ያልቃል እስክታ ተብሎ ተውደማም ያልቃል ተወጣለ አሁን በመሃል ላይ ጃማይካ ድሮ በመንግስቱ ጊዜ የአብዮት ዘፈን ነበር የሚገባበት የአብዮት መልእክት አሁን ደግሞ የጃማይካ ነገር ይገቱበታል ተይደማም በሰላም ተይደማም ብርቅ ያስላለ ቦምብ ያስላለ ወለበ እና ግራ ይገባል እስክታ ነው ዳንስ ነው ያበሻው እንደ አክታችን ምናምን ሲበለሻሽ ስለማንወድ እኔ ከመጣለሁ ብለን ሴቶች ግን ተስፋ አትቆርጡም እንደ የት ነው የምትሄደው ና እንጂ ከጊዜው ጋር መለወጥ አለብህ ስለ እድሜ ስናወራ ሁለት የእድሜ ጋፖች አሉ is there any ፍንዳታ in the house ፍንዳታዎች አላችሁ ኦኬ ሁሉም ተጉረመረመ ግድ የለም አሁን እንተዋወቃለን ፍንዳታ ማለት መጀመሪያ ዲፋይን ላድርገው ለማታውቁት ፍንዳታ ማለት አንድ ወንድ ልጅ ወይንም ሴት ልጅ እድሜዋ ከ15 እስከ 25 የሆነች ራሷን ዘመናዊ ለማድረግ የምታረገው ሩጫ ለወንድ ፈነዳ ሲባል ለሴት ደግሞ ፈነዳች ይባላል አዎ የፍንዳታ መለያዎች ናይት ክለብ ወጥተሽ የምትወጁ ሙዚቃ ሲመጣ ከተቀመጥሽበት መቀመጫ ጀምረሽ ዳንስ ፍሎሩ ድረስ እያልሽ ከሄድሽ according to my data you are ፍንዳታ ሁለተኛ ጸጉርሽ ቆንጆ እንዲሆን ፈረንጆቹን ለመምሰል ብለሽ ጸጉርሽን ቀለም ተቀብተሽ ወይ
እንደ ነጮቹ ብሎንድ ሆኖ ብሎንድ አልሆነ ወይም እንደ አበሾቹ ጠቁሮ አልጠቆረ እንደው መሃል ላይ ሶስ ያነሰው ፓስታ መስለሽ ከሄድሽ according to my data you are ፍንዳታ ሶስተኛ ከኢትዮጵያ ከመጣሽ በቅርቡ ነው እንግሊዘኛ አትችም ግን አማርኛ ለመርሳት ትሞክሪያለሽ በመሃል ራስሽ የፈጠርሻቸውን እንግሊዘኛ ያያወጣሽ ለምሳሌ my garden I swear እያልሽ ሰው ግራ ምታጋቢ ከሆንሽ according to my data you are ፍንዳታ የተረሳ እኔ ማንንም ማረሳም አይዟችሁ አንድ የተረሳ ግሩፕ አለ ትልቅ ሆኖ መፈንዳት የማያቆም እድሜው ሄዷል ግን መፈንዳቱን አያቆምም እነሱ ታዲያ እድሜያቸው የተገነባ ስለሆነ ፍንዳታ ሳይሆኑ ግንባታ ነው የሚባለው ውጥርጥር ያደረገ ሱሪ አርገሽ ጸጉርሽን ፍሪዝ አርገሽ ቋ የስትሄጂ ከኋላ ወንዳቶች ዊ ነፍሷ አፈር በበላው ልሽልሽ ዞር ስቲ አፈር ቢ ካለሽ according to my data you are ግንባታ ወጣት ለመሆን በጣም ትጣጣራለህ ቦርጭ እዚህ ደርሶ ወጣት ለመሆን ጥብብብ ያለሽ ቲሸርት ለብሰ ቲሸርቱ ላይ የጃንሆይ ስላለበት እኛን የመሰሉ ንጉስ በቦርጭ ወጥረ ሰው ቲሸርቱን ሳይ ማን ነው ይሄ ታይሰን ነው የምትል ከሆነ according to my data you are ግንባታ